ያው በተለመዱት ባጫጭር ቪዲዮዎች ስለ ስነ ልቦና ጉዳቶች ይዘን ቀርበናል። አንዱ ከተለያዩ ጉዳቶች ስነ ልቦና ጉዳቶች የታወቀ በተለይ በዚህ ባለንበት ጊዜ አሁን በጦርነቱ የተነሳ ከትልቅም ከትንሽም ከአዛውንትም ተኩሮን የምናየው የፍርሃት ጉዳት ወይንም በዕብራይስጥ ሄትኬፌ ኻራዳ ይባላል። አብዛኛውን በብዙ ላይ የምናየው ዛሬ እሱ ነው። ስለሱ ውይይት ዛሬ ይዘን ቀርበናል ከአበበ ደሴ ጋር። ሰላም አበበ ደሴ። ጤና ይስጥልኝ እሽቱ። ጤና ይስጥልኝ አብሮ ይስጠንን። እስኪ አንተ በትንሽ ጊዜ ገለጽ አድርግልን ማንነት ግን። አበበ ደሴ ይባላለሁ። ያው ባለፈው ስንነጋገር ምንነቴን ገልጫለሁ፣ ግን ደግሞ ካስፈለገ ያው የምሰራ ቤት ሆሊም ፕሲኪያትሪ ነው። ነርስ ነኝ። 35 ዓመቴ ነው በዚህ የምሰራ። ሄትኬፍ ኻራዳ በእርግጥ ብዙዎች አሉ። ሄትኬፍ ኻራዳ የተለያዩ አሉ። ኻራዳ ንትሻላ ኻራዳ ኸብራት ያለ ሄትኬፍ ኻራዳ የሚባል አለ። እሱ ከበድ ያለ ነው እና ይህን ይመስላል። ያኔ ሄትኬፍ ኻራዳ ደግሞ በሁለት ይከፈላል። ሄትኬፍ ኻራዳ ማለት በአማርኛ ቀረብ ካለ ከኻራዳ ማለት በጣም የፍርሃት ጭንቀት፣ የመንፈስና የአእምሮ ጭንቀት ነው። መነሻው ዋናው ፍርሃት ነው። ሰው ልጅ ምን እንደሚፈራም አይታወቅም። ይሄ ነው በጣም ከበድ አድርጎ የሚያስተያየው ይሄን ነገር። አዎ ልክ ነሽ። ይሄ ውሻ፣ ይሄ ማሊዮት ሊፍቶችን ምናምን እንደዚህ እንትን የሚሩ ፎቢያ ይባላል። ይሄ ግን አይታወቅም ለምን እንደሆነ። እንዲሁ አለ አይደለም። ይሄ ኻራዳ ሄትኬፍ ኻራዳ በማንኛውም ጊዜ መቼውም ጊዜ ሳይታሰብ ሳይል የሚመጣ ነው። ከቤተሰብ ጋር ሆነን ከጓደኛ ጋር ሆነን ወይም ብቻችን ሆነን ወይም ስራ ቦታ ሆነን አንድ ሰው ሄትኬፍ ኻራዳ ይከሰትበታል። የሄትኬፍ ኻራዳ ምልክቶች አሉት። ምልክቶች ምንድነው? በሁለት ይከፈላል። እሱ ምንድነው? ስሜታዊ ፍራቻ አለ። ከፍተኛ ፍራቻ፣ ከሞት አፋፍ ነው ያለው ብሎ ያስባሉ። ይሰማቸዋል። መተንፈስ ያቀታቸዋል። አፋቸው ይደርቃል። ራሴን አዞረኝ ይላሉ። ጭንቀት አለባቸው። ያቅለሸልሻቸዋል። ሁሉ ሰውነታችን በአጠቃላይ ለዚህ አብሮ ይረበሻል። ልባችን ከመቼውም በላይ ይመታል። እንዲያውም ብዙዎቹ የሚሉት ምንድነው? ሄትኬፍ ሌቭ ወይም ደግሞ የልብ ድካም ምልክቶችን ያሳያል ነው የሚባለው ይመስላል። አዎ ምልክቶች እና በዛን ጊዜ እነዚህ ሰዎች በጣም ጭንቀት ላይ ናቸው። ምክንያት አልባ ይሄ ነው በጣም ያጨናንቅ። ለሚያየው ሰውም ለራሱ ሰውም እኮ ለመስረዳት በጣም ይከብዳል። የልብ ድካም ያልከው አሁን ልብ ደክሞ ነው ስትመረመርም ይታያል፣ ይገኛል አይደለም? በራጅም ሆነ በምንም ሄትኬፍ ኻራዳውንም የፍርሃት ጭንቀት ግን ሰውየው ራሱም ቢሆን ፍርሃት እየተሰማው በምን እንደሚፈራ ሊነገር አይችልም። እንዳልከው ለምንም ላይንም አይቻልም፣ ቃላትም የለውም ይሄ ነገር እና ቅድም እንዳልከው ደግሞ በጣም ደግሞ የሚያስከብደው ምንድነው? ምልክት አይሰጠንም። እንዳልከው አሁን ሰርግ ላይ ቁጭ ብሎ ያን ነገር ሊመጣ ይችላል። ሰውነት ይንቀጠቀጣል፣ ይሄ ጉልበታችን ይንቀጠቀጣል። እንዲያውም ከኛ ህብረተሰብ አብዛኛውን የማየው በምንድነው የሚገለጽ ይመስላል? ቅድም እንዳልከው አቅለሽልሾ ይጥላቸዋል። ይሄ ከነጮች ለየት ያለ የሚለው ምንድነው? በክሊኒክ በማየው የኛ ህብረተሰቦች ሰውነታችን ቀድሞ ይዝላል እና ሰውነታችን እንስታለን እና ይሄ ማንም ሰው የአካል በሽታ አሞት ሳይሆን ራሱ የፍርሃት ወይንም የኻራዳ ምልክት ነው። ልክ ነው። በእኛ ህብረተሰብ ትልቁ ችግሩ ምንድነው? ሄትኬፍ ኻራዳ በሚሆንበት ጊዜ ማንኛውንም እንትን በትክክል ይሄን እንደዚህ ያለ ምልክት አለው ብለው ለመናገር አቅሙም የላቸውም፣ ችሎታውም የላቸውም እና ስለዚህ በተቻለ መጠን እዚህ ላይ ራሱን የሚያመው እንደሆነ ራሴን አመመኝ፣ ኦክሲጂን አንሶት ከሆነ አየር መተንፈስ አቃተኝ ማለት አለበት።
አቅለሽልሾት ከሆነ አቅለሸለሸ ብሎ ምልክቶችን መናገር አለበት። ወይም ደግሞ ለምሳሌ ለሐጽ በሐዘ በሚሆንበት ጊዜ የልብ ድካም የሚመስል ምልክቶችን ካለ ኒሙል በራግላይም ይባላል ወረረኝ እና እንደዛ ሲል እነዚህን ምልክቶችን በሚገባ መናገር አለባቸው። መፍትሄ እንዲገኝላቸው ምልክቶችን መናገር አለባቸው ገለጽ አድርገው። ከዚህ በፊት ትንሽ ምልክት ያለ በተለይ በልጆች ላይ ማለት ነው ከኛ ህብረተሰብ ዋናውን ነገር የማየው ቅድም ጠቀስ እንዳረከው ፎቢያ ሄቨራቲት ማለት ከሰው ጋር መዋል ከሰው ጋር መገኘት በጣም የሚያስፈራቸው ሰዎች አሉ። ከሰው ግንኙነት ጋር ይሄ ነው ፎቢያ ሄቨራቲት የሚባል ልጆች አሁን ክፍል ሄደው በኪታ ከክፍል ጋር ቁጭ ብሎ መማር ልጆች ጋር ወጥተው መሲባ ወንም የተለያዩ የቤተሰብ ግንኙነት ካሉ እየራቁ የሚሄዱ ሰዎች አሉ። እና አሁን ለሱ ለኛ ምንድነው የሚሉት ይሄ ልጅማ ወንም እቺ ልጅ አፋርታም ናት ልጅ ሲያድግ ጀምሮ እኮ አፋርታም ናት። እና ይሄ ኸራዳ ሄቨራቲት የሚባል የሰው ፍርሃት ያለባቸው ሰዎች የሰው አይን ሆኖበት ነው አይናማ የሰው አይናማ የሚያፈር ሆኖ ነው ያልነ በዚህ እየተደበቀ የበረታ ሊሄድ ይችላልና አንድ ነገር መጠየቃቸው እንደሆነ ቤተሰቦች ወስኑ። ማፈር አንገት መድፋት ከኛ ህብረተሰብ እንደምታውቀው በጣም የተደነቀ ነገር ነው። ከሰው እየተነጠለ ከሄደ ከሰው መቅረቡን እየቀነሰ ከሄደ ይሄ ችግር አለበት እና ለዚህ ምንድነው መፍትሄው? መፍትሄው ምንድነው? ጠለቅ ብሎ ቀረብ ብሎ ምንድነው ማለት የሚያደርጋቸውን ነገሮች መከታተል፣ ልጁን ቀረብ አድርጎ አነጋግሮ ችግሩ ምንድነው ብሎ አባትም እናትም ቤተሰብ ማነጋገር ይሄ አስፈላጊ ነው። እንደዛ ካለ ደግሞ ቅድም እንዳልችው ከዛ በላይ ከመቼውም በላይ ምልክቶች ካሉ ወደ ባለሙያ መውሰዱ አስፈላጊ ነው። ብዙውን ጊዜ እኛ እሱ እንደዚህ ነው ምን ጊዜም ዝም ያለ ነው ብለን ዝም ብለን ማለት የለብንም፣ መከታተል ያስፈልጋል። አንዳንድ ጊዜ አመሉ ነው ወይንም ተውት ማለት ሊጠቅም ይችላል። ለዚህ ጉዳት ግን ለዚህ ለኸራዳ ወይንም ለፍራት ስነ ልቦና ጉዳት ግን አመሉ ነው ብሎ መተው አፋርታም ብሎ መተው ይሄን ነገር ያገነዋል እንጂ መፍትሄ አይደለም። ስለዚህ ከቤተሰብ ጋርም ሆነ ከባለሙያ ጋርም ሆነ ስለዚህ ነገር የተወያየነ ቅድም እንዳልከው ከምግብ ጋር የተያዘ መፍትሄ ሊኖር ይችላል። ከሰውነት እንቅስቃሴ ላይ ከስፖርት ላይ እንዳልከው ሊሆን ይችላል። አንዳንድ ጊዜ ቁጭ ብሎ ዝም ብሎ ራሳቸው ያሰነሰኑ ሲያስቡ ነገር እየባሰ ይሄዳል። እንደዚህ ሆንኩ ለምንድነው አሁን ከሰርግ ቢሄድ እኮ ሳላስበው ያን ነገር ይዘኛል። የዚህ ነገር ዋናው ፍራቹ ደግሞ ከፍራት ነው በሚገባ አይደለ? እሱ ነው ዋናው ነገር ምንድነው? ከፍራቱ ፍራት ያስፈራቸዋል። ያን ፍራት መጥቶ ይዘኛን እያሉ ከሰው መራቅ ይመጣል። ሄድ ኬፉ ይመጣል እንደገና። ሄድ ኬፍ ማለት ፍራት ነው አይደለ? ያን ነገር ሳላስበው እንዳይዘኝ መጥቶ ሰውነቴ እንዳይንቀጠቀጥ አፌ እንዳይንቀጠቀጥ ሰው ላብላብ እንዳይለኝ ይሄን ነገር እስከሚፈሩ ቀስ በቀስ ያደረጉ ከቤታቸው መዘጋት ያመጣሉ። እና ለዚህ ባለሙያም ሆነ ህብረተሰብም ሆነ እየተወያየነ መገፋፋት እና ዛሬ ስፖርት እንስራ እስኪ ናስኪ አብረን ውጣና ከኸደር ወጥተህ አብረን እንብላ አብረን እንዝናና ጓደኞችን ደግሞ ማባበል መታችሁ አብራችሁ ተጫወቱ እስቲ እያልን በዚህ ነገሮች መጠቀም ለህብረተሰቡ ምክር ስለዚህ ነገር ስለ ኸራዳ ሄቨራቲት የምታስተላልፈው ነገር አለ? ኸራዳ ሄቨራቲት ቀላል አይደለም። ከድብርት ጋር የተያያዘ ነው፣ ከብዙ በሽታ ጋር የተያያዘ ነው እና እነዚህ ሰዎች በኸራዳ ሄትኬፍ ኸራዳ ያላቸው የሚያልፉት ጊዜ ቀላል አይደለም። ከፍተኛ ፍራቻ ነው። ከቤት አይወጡም። እኛ እነሱን መረዳት አለብን። ቤተሰብ በሚገባ መረዳት አለበት። እዚህ ምን ማለቱ ቀርቶ መረዳት፣ መተባበር፣ አይዞሽ ማለት በሚሄዱበት አብሮ ሆዶ መተባበር እንጂ እንዲሁ ዝም ብሎ ናቅ አድርጎ መተው የለብን ብዬ ነው ማስበው። በተለይ ስለማይታይ ሌላ የተለያዩ ነገሮች በሌላ ፊልም ስነጋገር ይታያሉ። ሄትኬፍ ኸራዳ ግን የሚታየው ሲይዘው ብቻ ነው እንጂ ካልያዘው ያነ ሰውዬ ለመስራት ለመነጋገር ሁሉንም ለመስራት ይችላል። እና ስለዚህ ልብ ብላችሁ ተረድታችሁ አይዞህ ብላችሁ ለነገር መረዳትና ቦታ መስጠት አለብን። አንተ ዝም ብለህ ነው ማለት እንትተህ ተረድተን ቦታ መስጠት አለብን ነው የምትለው። እና በጣም አመሰግናለሁ መተን ስለዚህ ነገር ስላሳተፍከንና ስለተወያየንበት። ውድ ተመልካቾቻችን በጣም እናመሰግናለን። በዛሬ በቃ ስለ ፍራት ለሚለው
የስነ ልቦና ጉዳት ትንሽ በትንሹ ገለጽ አድርገን ተነጋግረናል። ጠለቅ አድርጋችሁ ለማወቅ ደግሞ ከባለሙያዎች ጋር ወይንም በኢንተርኔት ጋር ገብታችሁ ለማየት ይቻላል። ይሄ የአዲስ ዘመን በጣም ከባድ ችግር ነውና መፍትሄ ያለው አይዟችሁ። ምንም ዛሬ ጊዜ የሌለን ሆኖ ገለጽ ባናደርግ መፍትሄ ያለው ለማግኘት ይቻላልና እስከ በሌላ ፊልም ስለምንገናኝ ድረስ ሰላም